ምዕራፍ 2 ጉባኤም 2 ነው ይላል። ይቤሉ አሰርቱ ወክሌቱ ሐዋርያት ጳውሎስ ነዋይ ህሩይ ወያዕቆብ ዘተሰሚዑ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም ወሰባቱ ዲያቆናት ሰባ ወክሌቱ አርድእት መጽሐፈ ኪዳን 12 ሐዋርያት ምርጥቃ ጳውሎስ በኢየሩሳሌም ኤጲስቆጶስነት የተሾመ የጌታችን ወንድም ያዕቆብ ሰባቱ ዲያቆናት 72ቱ አርድእት ከመጽሐፈ ኪዳን አምጥተው እንዲህ አሉ። ሃይማኖት ዘመሐረነ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ለሐዋርያቲሁ ቅዱሳን ያንብብዋ ምእመናን እምቅድመ ቅዳሴ ንጹሕ ለዛቲ ሃይማኖት እልመስጦ አግያ። ሃይማኖትና ለዛቲ ሃይማኖት አንድ ወገን ነው። እልም ትምህርት ነው። አበው አለሙ እንዲል መሃሩ ጸሐፉ ሲል ስጦ ትርፍ ቀለም ነው። አግያ ህቡአት ማለት ነው። ሙአግያ እንዲል ህቡ አምላክ ሲል ምእመናን ከቅዳሴ አስቀድመው ይመለከቷት ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሐዋርያት ያስተማረን ይችን ሃይማኖት ይቤሉ እልመስጦ አግያ ትምህርተ ቡአት በሏት አሉ። አንድም መጽሐፈ ኪዳን ሃይማኖት ይላል። ሃይማኖት ከምትሆን ከመጽሐፈ ኪዳን ጌታችን ኢየሱስ ክርስቶስ ለእኛ ለሐዋርያት ያስተማረን ይችን ትምህርተ ቡአት ያንብብዋ ምእመናን እምቅድመ ቅዳሴ ንጹሕ ምእመናን ከቅዳሴ አስቀድሞ ይመልከቷት አሉ። ሀተታ ከታላቅ አዳራሽ ገብተን መዓዛው ያማረ ህብስት አይተን ቀምሰን ጣዕሙ ያማረ ወይን ቀምሰን መጣን እንዳይሉ ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት እንዲሆን ለማስረዳት ነው። ንጹሕ አለው ቅዳሴውን ፈጣሪ እንጂ ፍጡር አይመሰገንበትምና ሲል ነው። ወይእቲ ሃይማኖት እንተ መሐሮሙ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ለአርዳዩ ቅዱሳን ወዘያንብብዋ ምእመናን እምቅድመ ቅዳሴ ንጹሕ ይላል። አብነት ትርጓሜው አንድ ነው። ዘቅድመ ሀሎ ይሄሉ እስከ ለዓለም ቅድመ ዓለም የነበረ ዓለምን አሳልፎ ለዘላለም የሚኖረው ማለት ነው። አንድም ለዘላለም የሚኖረው ቅድመ ዓለም የነበረው ነው። ዘመጻ ማንሻ አንድም ቅድመ ዓለም የነበረው ዓለምን አሳልፎ ለዘላለም የሚኖረው ዘመጻ 5500 ዘመን ሲፈጸም ለኩነተ ስጋ የመጣ እሱ ነው። ከመላእክት አመጣጥ ሲለይ ነው። መላእክት ከዚያ ወደዚህ የመጡ እንደሆነ ከዚያ የሉም፣ ከዚህ አሉ ይባላል። ከዚያ ወደዚያ የሄዱ እንደሆነ ከዚህ የሉም፣ ከዚያ አሉ ይባላል። እሱ ግን ስጋን የተዋሃደ በምልአት ሳለ ነውና አኮ ዘፈለሰ እመካን ውስተ መካን ከመ መላእክት እስመ እሙንቱ ይታጡ እመካኖሙ ሶበ ይትፌነው ለመልእክት ውእቱሰ ነሳ ስጋ እንዘምሉ ውእቱ በኩለሄ ይላል። እንዲልም ይላል እንደ አሮጌ ዛፍ ደፈሩን ተቆለቆለ እንዲሉ ምን ነው ከምስጢረ ስጋዌ ምስጢረ ሥላሴ አይቀድምምን? ስለምን ምስጢረ ስጋዌን አስቀደመ ቢሉ መቅደምስ ምስጢረ ሥላሴ ይቀድማል። ምስጢረ ሥላሴ በምስጢረ ስጋዌ ስለተገለጠ ነው እንጂ። ወባህቱ መኑሂ እምኢያእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገው ወልድ ዋሕድ እምቅድስት ድንግል እንዲል ወዘይመጽእ ማንሻ አንድም ለኩነተ ስጋ የመጣው ወዘይመጽእ ዳግመኛ ይህን ዓለም ለማሳለፍ የሚመጣው እሱ ነው። ዘሐመ ማንሻ አንድም ይህን ዓለም ለማሳለፍ ዳግመኛ የሚመጣው ዘሐመ የታመመው እርሱ ነው። በእርሱ ሕማመ ስጋ የእኛን ሕማመ ነፍስ ለማራቅ በፈቃዱ ይላል ለማራቅ ነው። በፈቃዱ ዘተወበ ለሕማም ሐመ ከውማነ ያድህን እንዲል ወሞተ ማንሻ አንድም የታመመው እርሱ ወሞተ የሞተው ነው። በእሱ ሞተ ስጋ የእኛን ሞተ ነፍስ ለማጥፋት ነው። በሞቱ ለሞት ደምሰሶ ብሎ እንዲያመጣው ወተቀብረ ማንሻ አንድም የሞተው ወተቀብረ የተቀበረው እሱ ነው። በመቀበሩ ሙስና መቃብርን ለማጥፋት ነው።
ወበተቀብሮተ ሥጋው አሰሰለ ሙስና ውስተ መቃብር እንዲል ወተንሥአ ማንሻ አንድም የተቀበረው ወተንሥአ የተነሳው እሱ ነው። በእርሱ ትንሣኤ የእኛን ትንሣኤ ለማስረዳት ነው። ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ ወተሰብሐ እንዲል ወተሰብሐ ማንሻ አንድም የእኛን ትንሣኤ ለመግለጥ የተነሳው እርሱ ወተሰብሐ እምኀበ አብ ከአብ ከክብሩ ከአብ ክብር የተገለጠ እርሱ ነው። ወጻይረ ዘሞት ፈትሐ ማንሻ አንድም ክብሩ ከአብ ክብር የተገለጠ እርሱ ጻይረ ዘሞት ፈትሐ የሞትን ጻይሩን ጻይረኝነቱን ያጠፋው እሱ ነው። ጻይር ፍቅረ ነዋይ ቁራኝነት ቀቢጸ ተስፋ ጻይረኝነት ጽነት ፍዳ ነው። ጥንቱን ሰው ሲጸነስ በዘር በጽነት ምክንያት ይጸነሳል ማለት ጥንቱን ሰው ሲጸነስ በዘር ይጸነሳል በጽነት ምክንያት ከመላእክተ ዲያብሎስ ማለት ነው። ወይፌኑ አሐደ መላእክቲሁ እንዲል ከሰራዊቱ አንዳንድ እየሰደደ ዲያብሎስ በማኅፀን ይቆራኝ ነበረ። ከተወለደ በኋላም ኃጢአት ሲያሰራው ጣዖት ሲያስመልከው ይኖር ነበረ። ኋላም በጊዜ ሞት ጽሉም ገጹን ህሱም ራእዩን ያሳየዋል። ይደነግጣል። ደም ይደርቃል። ደም ሲደርቅ እስመ ነፍስ ተሃድር በደም እንዲል ማደሪያዋን ስታጣ ነፍስ ከስጋ ትለያለች። ስጋን በመቃብር ነፍስን በሲኦል ይቆራኝ ነበረ። አሚሃ ይትፌነዋ ነፍሳት ውስተ ገሃነም እስከ ይመልአ አብያተ ሞት ወለዘሞተ እምኔሆሙ የአስሩ ነፍሶ ውስተ ሲኦል እንዲል ጌታ ግን መንገድ ለውጦበታል። ሰውን በዘር በጽነት ምክንያት ይቆራኝ ነበር። እርሱ ያለ ዘር ተጸንሶ ተወለደ። ኃጢአት ሰራ ጣዖት ሲያመል ያለ ዘር ተጸንሶ ተወለደ። ኃጢአት ሰራ ጣዖት ሲያሰራ ጣዖት ሲያስመልክ ይኖር ነበረ። በገዳም በሶስቱ አርእስተ ኃጣውእ ድል ነስቶታል። ጽሉም ገጹን ህሱም ራእዩን እያሳየ ነፍስ ከስጋ ይለይ ነበር። ጌታ ግን አባ አማሐጽን ነፍሴ ውስተ እዴከ ብሎ ነፍሱን ከስጋው በስልጣኑ ለየ። እየወሰደ በገሃነም ይቆራኝ ነበር። ጌታ ግን ወደ ውሳጤ መንጦላይት ገብቷል። በየማነ አብ ተቀምጧል። ጌታ እንበለ ዘር እንደተወለደ እኛም በዕለተ ዓርብ ከጎኑ በፈሰሰ ጥሩ ውሃ ተጠምቀን ከሥላሴ እንወለዳለን። ከቁራኝነት እንላቀቃለን። ከፍዳም እንድናለን። ወበጥምቀተ ክርስትና ይከውን ሰብአ ገአዜ ፍጹም እምቅንኤተ ኃጢአት ወእምስልጣነ ዲያብሎስ ወአጋንንቲሁ ርኩሳን ወይከውን አምሳለ ትስብእቱ ለክርስቶስ ዘተወልደ ዘእንበለ ፍትወት እስመ ልደተ መንፈስ ይቄድሶ ለሰብእ እምልደተ ፍትወት ዘሥጋ እንዲል ጌታ በገዳም በሶስቱ አርእስተ ኃጣውእ ድል እንደነሳው ጻድቃንም በገዳም ድል የሚነሱት ሆነዋል። ጌታ በስልጣኑ ነፍሱን ከስጋው እንደለየ የጻድቃንም ነፍስ በይባቤ መላእክት በመዓዛ ገነት የምትለይ ይሆናለች። ጌታ ውሳጤ መንጦላይት እንደገባ በየማነ አብ እንደተቀመጠ የጻድቃንም ነፍስ ወደ ገነት ወደ መንግስተ ሰማያት የምትሄድ ሁናለች። ከዚህ በኋላ ወደ ላይ መውጣት እንጂ ወደ ታች ወደ ሲኦል መውረድ ቀርቶልናል። እንከሰ ይንወርድ ታሕተ ውስተ ሲኦል አላ ፈድፋደ ንተልኦ ለዘፈጠረነ ሀበ ቦአ ሐዋርያነ እየነበቡ ኩልነ እንዲል ወዘእሙታን ተንሥአ ማንሻ አንድም የሞትን ጻይሩን ጻይረኝነቱን ያጠፋው እሱ ወዘእሙታን ተንሥአ ከሙታን ተለይቶ የተነሳው ነው። ሀተታ ይላል። ምን ነው ይንማ ተናግሮት አልነበረም? ስለምን ደገመው ቢሉ ለማስረዳት ደገመው። ያውስ ቢሆን ሁሉንም ባልደገመው ነበረ ብሎ ተነሽነቱን አስነሽነቱን ሲያይ ደገመው። አንድም ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ አስነሽሻል፣ እሱ ግን በባህሪ ስልጣኑ ተነስቷል። ወተንሳይኩ በስልጣነ ባሕቲቴ እንዲል አብ አንሶ መንፈስ ቅዱስ አንሶ ወተንሳይኩ በስልጣነ ባሕቲቴ ቢል አንድ ነው። እሪናቸውን አንድነታቸውን መናገር ነው። አንድም የነ አልዓዛር ትንሣኤ በብሉይ ስጋ ነው፣ የእርሱ ግን በሐዲስ ስጋ ነውና። አንድም የነ አልዓዛር ትንሣኤ ዳግም ሞትን ያስከትላል።
በእርሱ ግን ዳግም ሞት የለበትምና ኢይረክቦ ሞት ከመዝ ዳግመ እምዝ እንዲል። አንድም የእነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ እሱ ግን ይህን አይጠብቅምና ወኀይጸረ ዕድሜ ለርእሱ እንዲል። ኢኮነ ውእቱ ክልኤተ እርሱ ሁለት አካል ሁለት ባሕርይ አይደለም። አላ አሐዱ አምላክ ውእቱ ዘኮነ ሰብአ ዘእንበለ ውላጤ ያለመለወጥ ሰው የሆነ አንድ አምላክ ነው እንጂ። ከዚያ በትምህርተ ቡአት ኢኮነ ባሕቲቱ ከዚህ ኢኮነ ክልኤተ አለ። እንደምን ነው አይጣላም ቢሉ አይጣላም። ያንንም እንደዚያ ይህንንም እንደዚህ ይተረጉማሉ። አንድም ከዚያ ኢኮነ ባሕቲቱ ቢል ከዚህ ኢኮነ ክልኤተ ቢል ልዩ ነውን? አንድ ነው። ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የሆነ ማለት ነው። ዘአንገሶ ለሥጋ አዳም በመንፈስ ቅዱስ የአዳምን ሥጋ በመንፈስ ቅዱስ አዋሃጅነት የተዋሃደው እርሱ ነው። አንድም የአዳምን ሥጋ በግብረ መንፈስ ቅዱስ ተዋሂዶ የባሕርይ ንጉሥ ያደረገው እርሱ ነው። ወረሰዮ ቅዱሰ ወማሕየዊ ክብር ወሀቤ ሕይወት አምላክ ያደረገው እርሱ ነው። ዘለብሶ ለአዳም መዋቲ ሥጋን የተዋሃደ እርሱ ነው። ወአንስኦ ከሞት ያስነሳውም እርሱ ነው። ወአይረጎ እስከ ሰማያት በሥጋ ዘሞኦ ለሞት ሞትን ድል በነሳበት በሥጋ ወደ ሰማይ ያወጣው ያሳረገው ብትል እርሱ ነው። ሥጋን በሥጋ አሳረገው ማለት እንደምን ነው ቢሉ በከዊን ሲል ነው። አንድም ወበሥጋ ዘሞኦ ለሞት በሥጋ ሞትን ድል የነሳው እርሱ ነው። ወአስተኀፈሮ ለዲያብሎስ ዘኮነ ስሉጠ ወንጉሠ ነዋሐ መዋዕለ 5500 ዘመን በነፍሳት ሰልጥኖ ይኖር የነበረ ዲያብሎስን ድል የነሳው እርሱ ነው። ሰጠጠ መስገርቶ በቲኮ ህምዘ ኃይሉ ከባሕርዩ የምትነቃ ኃጢአትን አጥፍቶ ፍዳን አጠፋ። አቡሃ ለሐሰት አመፃ ወጻት መዛግብቲሃ እንዲል። ህምዘ አላት ኃጢአትን መርዝ ከህዋሳት በአንዱ ላይ የወደቀ እንደሆነ በሰውነት ሁሉ ተሰራጭቶ እንዲጎዳ ኃጢአትም ከአንድ ከአዳም ተገኝታ ሰው ሁሉ ተጎድቶባታልና ሲል ነው። ወሶበ ኩነኔ ኃጢአት ወፂአ እምላዕለ አሐዱ ብእሲ ተቀስፈ ባቲ ኩሉ እንዲል። አንድም በቲኮ ካለ ህምዝ ግስ ነው። መረዝ የሚባል እንጨት አለ ይላል። ኃይሉን አድክሞ ፍዳን አጠፋ ሲል ነው። ወቀጥቀጠ መዋቅቲሁ በነፍስ በሥጋ ለማለት ደገመው። አንድም ሰጠጠ መስገርቶ በማኅፀን ቀጥቅጦ መዋቅትን በገዳም ቁራኝነትን አጠፋ። አንድም ሰጠጠ መስገርቶ በገዳም ወቀጥቀጠ መዋቅቲሁ በመስቀል ቁራኝነትን አጠፋ። እስከዚህ ሁለተኛ ጉባኤ ነው ይላል። ያው ሶስተኛ ማለት ነው። እስመ ገጹ ዘፍጹም በጽልመት ፈራ ወደንገጸ ዲያብሎስ እስመ ዋዌ ነው። እስመ አርኖን ደወሎሙ ለሞዓብ ወለአሞን እንዲል ወዲያብሎስ ገጹ ዘፍጹም በጽልመት ፈራ ወደንገጸ ሲል ነው። በበግዕዝ ቦታ የገባ ነው። አንተሰ ይቀባይከኒ በዘይት ርእሴ እንዲል ፊቱ ጨለማን የተቀባ ዲያብሎስ ፈራ ደነገጠ። በግአ ፍጻሜ ወፈጸመ እዴሁ ለአልዓዛር እንዲል በልጅነት ስፍራ ስለገባ ጨለማውን ቅብ አለው። ወእየንተ ብርሃን ዘመናዊት ትፍሥሕት ወሐሴት እንዲል አንድም ፊቱ በጨለማ የተዘጋ ዲያብሎስ ፈራ ደነገጠ። አሐጽር ፍኖታ በሶክ ወይፌጽም መንገዳ እስመ ይትፌጸም አብ ዘይነብብ አመፃ ወፈጸሙ አፈ አናብስት እንዲል ያደረውን ጨለማ እንደ ብረት ሳንቃ ከፊቱ ላይ ጠረቀበት ይላልና እንዲህ አለ። አንድም ዘፍጹም በጽልመት ፊቱ በጨለማ ፍጹም የሆነ ዲያብሎስ ፈራ ደነገጠ። በብርሃን መፈጸም አለና ከዚያ ሲለይ በጨለማ የተፈጸመ አለ። እስመ ነፋስ ጸሊም በአርአያው እንዲል ሶበ ርእዮ ለብሁተ ልደት ወልደ እግዚአብሔር ለቢሶ ሥጋም ድንግል ወዲዶ ውስተ ሲኦል
ልደቱ ስሉጥ የሚሆን ወልደ እግዚአብሔርን ከድንግል ስጋን ተዋሂዶ በጎል ተጥሎ ባየው ጊዜ ፈራ፣ ደነገጠ። ጎድጓዳውን ስፍራ ሁሉ ሲኦል ማለት ልማድ ነው። ዋድኀንካ ለነፍሴ ሲኦል ታይቲት ለይረድ ውስተ ሲኦል ሕያዋኒሆሙ ወበሲኦልኒ መኑ ያምነከ እንዲል። አንድም ወሶበ ርእዮ ለብሁተ ልደት ወልደ እግዚአብሔር ለቢሶ ስጋም ድንግል ልደቱ ስሉጥ የሚሆን ወልደ እግዚአብሔር እሱን ከድንግል ስጋን ተዋሂዶ በአካለ ነፍስ ወደ ሲኦል ወርዶ ባየ ጊዜ ፈራ፣ ደነገጠ። ልደቱ ስሉጥ የሚሆን አለ ከአባቱ የማያሳንሰውን ልደት የተወለደ ከሱ በቀር ሌላ የለም ሲል ነው። አንድም ትካዘ ልደተ ደቂቅን አጥፍቶበታልና ተወለ ቁራኝነትንም ይላል አጥፍቶበታልና እንዲህ አለ። ተወልደ እምከርሳ ለቅድስት ድንግል ከመያሰስብ ትካዘ ዘልደተ ደቂቅ እንዲል። አንድም ወልድ ሲባል ይኖራልና እያሀልቅ ልደቱ እምኔሁ እንዲል። አንድም ከአባት ያለ እናት ከእናት ያለ አባት ለመወለድ ስልጣን ያለው ማለት ነው። አንድም ቤተወልደት ይላል በልደት ብቸኛ የሚሆን አለ አብ መንፈስ ቅዱስ ተወለዱ አይባልምና። አንድም ባህታዊ ልደት ይላል በልደት ልዩ የሚሆን ሲል ነው። ልደቱ እንበለዘር ነውና ነጽርኪ አበሳኔ ሕፃናት ዘበጥንተ ሙላዱ ወጠነ ፍኖተ ነኪረ እንዲል። ለሊሁ ምክር ዘይትከፈል የማይለይ አብ ምክሩ። አንድም አብ የማይለይ ምክሩ እርሱ ነው። የአብ የማይለይ ምክሩ እርሱ ነው ሲል ነው። ምክር ከልብ ተገይቶ በልብ ህልው ሆኖ እንዲኖር እሱም ከአብ ተገይቶ በአብ ህልው ሆኖ ይኖራል። በምክር አንድ ናቸውና ምክሩ ስለተፈጸመበት እንዲህ አለ። በአቲ ምክር ምስለ አቡእ ሰማያተ ገብረ ቢጽ በሌላት በአንዲት ፈቃድ ከባሕርይ አባቱ ጋር ሰባቱን ሰማያት የፈጠረ እሱ ነው። ከእሳት ዋዕዩን ትቶ ብርሃኑን ነስቶ ፈጥሯቸዋል። ምስለ አቡሁ አክሊሎሙ ለመላእክት ከባሕርይ አባቱ ጋር የመላእክት ዘውዳቸው እርሱ ነው። ከዚህ ዓለም ነገስታት ሲለየው ነው። የዚህ ዓለም ነገስታት ዘውዳቸው የወርቅ እና የዕንቁ ነው። አእባነ ህንደኬ ያበራ ክብራተ አርእስቲክሙ ክቡራነ የሚላል ክቡራተ አርእስቲክን እንዲል ከዚያ ሲለይ አክሊሎሙ ለመላእክት አለ። ወለሊቃነ መላእክት ኃይል የሊቃነ መላእክት ኃይላቸው እሱ ነው። ከዚህ ዓለም ነገስታት ሲለይ የዚህ ዓለም ነገስታት ኃይላቸው ብዛ ሰራዊት ነውና እስመ ኃይሉ ወክብሩ ለንጉስ ብዛ ሰራዊት እንዲል። ወለኃያላን ፈቃድ የኃያላን መላእክት ፈቃዳቸው ክብራቸው እርሱ ነው። ከዚያ አጽፍ ይላል ከዚህ ፈቃድ አለ። እንደምን ነው አይለያይም ቢሉ አይለያይም። ያንንም እንደዚያ ይህንንም እንደዚህ ይፈታሉ ወይንም ይተረጉማሉ። አንድም ከዚህ መሻታቸውን ሲያይ ፈቃድ አለ። ከዚያ መክበሪያቸውን ሲያይ አጽፋ አለ። በዚያውስ ላይ ሳይሹ ይከብሩ ኑሯልን። ወላ አጋይስት መንፈስ የአጋይስት ርቀታቸው እሱ ነው። ጥንቱን ተፈጥሯቸው በርቀት ነውና ኋላም ስራ እየሰሩ ይጨመርላቸዋል። ከርቀታቸው የተነሳ ወሀለፈ መልአክ በመልአክ እንዲል አሐዱ መልአክ አንዱ መልአክ አንዱን መልአክ አልፎት ይሄዳልና ሲል ነው። መስፍነ መንግስት እንተ ለዓለም ለዘላለሙ ጸንታ የምትኖር ስልጣን ያለችው ገዥ እሱ ነው። ለቅዱሳን ርእስ እዘዝ ብሎ በእናቱ ያነበዋል። የመላእክት ኃይላቸው ጽናቸው እሱ ነው። ይህ የጭፍራ የሹመት ስማቸው ነው። አንድም በአቲ ምክር ምስለ አቡሁ ሰማያተ ገብረ ብለህ መልስ። በአቲ ምክር ምስለ አቡሁ ሰማያተ ገብረ ቢጽ በሌላት በአንዲት ፈቃድ ከባሕርይ አባቱ ጋር ማዕርገ ቤተ ክርስቲያንን ሰራ። አንድም ምእመናንን አከበረ። ምስለ አቡሁ አክሊሎሙ ለመላእክት ከባሕርይ አባቱ ጋር የቀሳውስት የዲያቆናት ክብራቸው እርሱ ነው። ወለሊቃነ መላእክት ኃይል የኤጲስቆጶሳት ኃይላቸው እርሱ ነው። ወለኃያላን ፈቃድ የጳጳሳት ክብራቸው እርሱ ነው። ወለአጋዕዝት መንፈስ የሊቃነ ጳጳሳትም ርቀታቸው እርሱ ነው። መስፍነ መንግስት እንተ ለዓለም ለዘላለሙ ጸንታ የምትኖር የባሕርይ ልጅነት ያለችው
ገዥ እሱ ነው። ለቅዱሳን ርዕስ የምእመናን በኩራቸው እሱ ነው። ይህ ማካፈል አይደለም፣ የሁሉም ክብራቸው፣ የሁሉም ኃይላቸው፣ የሁሉም በኩራቸው እርሱ ነው ሲል ነው። ህሊናሁ ለአብ ዘኢይትረከብ የማይመረመር የአብ ህሊናው ነው። አንድም የአብ የማይመረመር ህሊናው እርሱ ነው። ህሊና ከልብ ተገኝቶ በልብ ህልው ሆኖ እንዲኖር እሱም ከአብ ተገኝቶ በአብ ህልው ሆኖ ይኖራል ሲል ነው። በህሊና አንድ ናቸው እና ህሊናሁ በህሊና አንድ ናቸውና ህሊና ስለተፈጸመበት እንዲህ አለ። ውእቱ ጥበቡ ለአብ የአብ ጥበቡ እርሱ ነው። ጥበብ ከልብ ተገኝቶ በልብ ህልው ሆኖ እንዲኖር ይላል። እሱም እንዲኖር እሱም ከአብ ተገኝቶ በአብ ህልው ሆኖ ይኖራል። በጥበብ አንድ ናቸው፣ ጥበቡ ስለተፈጸመበት ነው። ውእቱ ኃይሉ የአብ ኃይሉ እሱ ነው። በኃይል አንድ ናቸውና ኃይሉ ስለተገለጸበት ነው። ውእቱ የማኑ የአብ ቀኙ እርሱ ነው። ውእቱ ህሊናሁ የአብ ህሊናው እሱ ነው። ሶስት ጊዜ ህሊናሁ አለ። ሶስት ስራ ሰርቶበታልና ሲል ነው። በፊት ይህን ዓለም ፈጥሮበታል፣ ኋላም ቢጎዳ አድኖበታል፣ ኋላም ያሳልፍበታልና ሶስት ጊዜ ህሊናሁ አለ። አንድም ለራሱ ቃል ሲሆን የአብና የመንፈስ ቅዱስ ቃላቸው እርሱ ነው። ቃለ አብ ወቃለ መንፈስ ቅዱስ ወልደኒ ቃሎሙ ለአብ ወለመንፈስ ቅዱስ እንዲል። ውእቱ ምክሩ የአብ ምክሩ እሱ ነው እንዳለፈው ይላል ሀተታው። ውእቱ እዴሁ ወመዝራእቱ ለአብ ውእቱ የአብ ክንዱ ቀኝ እጁ እርሱ ነው። ክንድ ከአካል ተገኝቶ በአካል ህልው ሆኖ እንዲኖር እርሱም ከአብ ተገኝቶ በአብ ህልው ሆኖ ይኖራል ሲል ነው። አንድም የሰው ኃይሉ በክንዱ እንዲታወቅ የአብ ኃይሉ በወልድ ታውቋል። አንድም ክንድ ከአካል ሳይለይ ከመሬት የወደቀውን አንስቶ ይመለሳል። እርሱም ከአብ አንድነት ሳይለይ ከማህበረ መላእክት ተለይቶ የነበረ አዳምን ጽና ነፍስ ልጅነትን ሰጥቶ አጽንቶ መልሶታል ሲል ነው። አንድም በክንድ የራቀውን ያቀርቡበታል፣ የቀረበውን ያርቁበታል። በወልድም የራቀ አዳምን አቅርቦበታል፣ የቀረበ ዲያብሎስን አርቆበታል። ኋላም ኃጥአንን ሁሩ እምኔ ብሎ ያርቅበታል፣ ጻድቃንን ንዑ ሀቤ ብሎ ያቀርብበታል ሲል ነው።